ለፋሚሊዎቼ ለእነሱ እየነገርኳቸው ነበርና እንዴት እንደመጣ ወደዚህ ምናምን አንዳንድ ነገሮችን እያወሯቸው ነበርና እነሱ የሆነ ሀሳብ አስበው እኔ ቀድሜያቸው ምን ማንኛውም እሺ ወደጄ ወይንም ፈልጌው ሳይሆን የመጣሁት ልጅን እነሱ ያሰቡትን ሀሳብ መቅደም ስላለብኝ ነው። እና ይህንን ደግሞ ሀሳብ ማን እንደነገረኝ በሌላ ቪዲዮ የምነግራችሁ ይሆናል። ያቀዱት ነገር ነበር፣ አልተሳካላቸውም። እኔም ላይ ሄርሜላም ላይ ማለት ነው። እና ከልባቸው አልነበርም ይቅርታ ምንም እየጠየቁን የነበረው እና ያንን እቅዳቸውን ፉርሽን ያደረግንባቸው እና ያ ነገር ደግሞ ሳይገባ ይቀርቶ አይደለም። ስለዛ ነው እኔም መጣሁኝ ምናምን ነገር ብያቸው በዛው ጥፍት ያልኩባቸው ማለት የለም። ውዶቼ እንደሰማችሁ ቪዲዮን እንግዲህ ትላንትና አብርሽ መጨረሻ ላይ የተናገረ ነገር አለ። ዛሬ እንግዲህ ከባድ ጦርነት ይፈጠራል ይመኑኝ፣ ከባድ ጦርነት ይፈጠራል ይመኑኝ። ሩታ እንግዲህ ቀጥታ ታውቃላችሁ፣ እዛ የቆመ ሩታ ከቤት ስትወጣ ነው ቪዲዮ የቆመ ገባችሁ? ሩታ እዛ የተናገረችው ያንዳንዱ አብርሽ ተናግሯል ማለት ነው። እንግዲህ ሲጀምር እኮ ህዝቡ ያውቃል የሩታ ባንዴ መቀየር የዳኒ የሜሪ ሁሉም እኛ አውቀናል። እኔ ምን ብያቸዋል? 2 ቀን አላማረኝም የነዚህ ልጆች። በጀመራ ማነው ሄርሜላ ነበር ይቅርታ ጠየቁት አይደለ? ስለዚህ እዛን ቀንም ተናግራለሁ። ምንም አላማረኝ ኦኔ ነገር ተንኮል ሊፈጥሩ አስባል ብያችሁ ነበር። ከዛ በነጋታ ምን ያደረጉ? ሩታ ደግሞ ባል ያለች አብርሽን ቤት ጠርታ ይቅርታ ከዚህ በኋላ ልጅ እንደፈለግ። በነገራችን ላይ ሩታዬ ማልቀስም አይጠበቅብሽም፣ በገዛ እጅሽ ነው የሰጠሹ ልጁ ማለት ነው። ሌላ ድራማ ለመክፈት ነው። አሁን ደግሞ ህዝቡ አብርሽ እንዲሰድብ ልታረጊ ነው። አይኖ ይሄን ነገር ደግሞ እንዳትረሱ። አሁን ከዚህ በፊት ወደ ሩታ ህዝቡ ተገልብጦ የለ ወደ ህዝቡ ወደ ሩታ ተገልብጦ ሩታ ላይ ተገልብጦ የለ አሁን ደግሞ አብርሽ ላይ እንዲገለበጥ ነው ሴራችሁ። አይኖ እቺ ነገር እንዳትረሱ ቃሌ ማለት ነው። ዶቼ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች። ለማንኛውም እንግዲህ ዛሬ በሌላም ቪዲዮ መጥቻለሁ። እንግዲህ አብርሽ መጨረሻ ላይ ተናገረ ሰምታችኋል። እነሱ እኔ ላይ ሌላ ተንኮል እኔ ላይ ብቻ አይደለም ያለው፣ በነገራችን ላይ እኔ ላይም ሄርሜላ ላይም ሌላ ተንኮል ነበረ ያሰቡት። ይቅርታ ከልባቸው አልነበረም፣ ተንኮል አስቡ ነበረ የመጡት። ስለዚህ ለኔ የተናገረ ሰው አለ። እንግዲህ ዛሬ ቪዲዮ ይቀጥላል ማለት ነውና ለማንኛውም እኔ ግን ይሄ ልጅ ነው አብርሽም ሁን ሩታም ሁኑ ይሄ ልጅ ነው የሚጎዳ። ሚዲያ ላይ ያመጣችሁ ልጁ ሲጠባ ምናምን አሁን ሆኔ ነገር ቢሆን ይሄ ልጅ ቢታመም ሆኔ ነገር ቢሆንባችሁ ቢያንስ አትጸጸቱም? እግዚአብሔር ያደርግና ማለት ነው። እግዚአብሔር ከሰጠ ሰጠ ነው። በነገራችን ላይ እግዚአብሔር የሰጠ ነገር ደግሞ ሰው ምንም ሊያረግ አይችልም። ባይዘው ሀላምንም በዚህ አይነት ትርክ ምርክ ማለት ነው። በእግዚአብሔርና በእግዚአብሔር ነው ማምነው። ግን ጥሩ አይደለም፣ በቃ ጥሩ አይደለም። ምንም ይሁን ማንም ያስፈልግም በዚህ ሰዓት ባይዘው ከናትና ከናት ልጅ ደግሞ ከናት ተነጥሎ መኖርም የለበትም። ሩታ ኦፍኮርስ እናት እስከሆነች ድረስ ታስፈልጋለች። ሄርሜላም ደግሞ ነጌስ ብለሽ ማሰብ አለብሽ። እውነት አንቺ እውነት አብርሽ የምትወጂ ከሆነ ልጁን እንዲመለስ ማድረግ ነው። ምንም ትርጉም የለውም። ለነጌ ምን እንደሚደር በነገራችን ላይ በህይወታችን እኛ የዘራ ነው የምናጭደው። ሌላ ሰው የዘራ ልናጭደው አልችልም። አብርሽም ልጁን መመለስ ነው ግዴታ ነው። እነሱ የፈለገ ማድረግ ይችላሉ፣ ግን ልጅን የትም መከልከል አይችሉም። በህግ ደረጃ ብትሄድም ልፍስፍስ ከምትል በህግ መሰረት ትማራለች። ወዳ ሳውሩታም በግድ ማለት ነው። እሹሩሩ ስላልካት ነው። እውነተኛ ታሪክ እውነተኛ ጥል ከሆነ እናንተ ማል በልጁ ላይ የምትጎዳ ወይም ደግሞ በልጅ የምታስፈራራ ከሆነ ሩታ በህግ ስርዓቷን ማያዝ ትችላለች። በቃ ህግ እኮ በዚህ ቀን ልጅም ማየት ትችላለህ ብለ መስፈርቱን ያስቀምጥላል ህግ ማለት ነው። እኛ ደደብ አይደለም። ሲጀምር እናንተ ዝም ብላችሁ ነው በሚዲያ ኮሜንት ነው የምትመሩ። በራሳችሁ ብትመሩ እንደዚህ አትሆንም። እነዚህ እነ ሩታ ጋር ያሉት ተመልካች እዚህ ቁጭ ብሎ አረብ ሀገር ዝም ብላ አረብ ሀገር ቁጭ ያለችው ተመልካች ናት። አረ ዳኒ ከሩታ ጎን፣ ሜሪ ከሩታ ጎን ሂዱና ሁኑ እያላችሁ እናንተ ናችሁ። በእናንተ ትጠየቃላችሁ ባይዘዌ ማለት ነውና ለማንኛውም እንግዲህ ውዶቼ ዛሬ ከባድ ጦርነት እንጠብቃለን። አይኖ
ይሄ ነገር ማለት ነው። አብርሽ እንግዲህ አሁን ልጁን ይዞ ስለሄደ ህዝቡ አብርሽ ላይ እንዲገለበጥ ነው። ይሄ ብቻ እንዳትረሱ ላስጠነቅቃችሁ ፈልጋለሁ። ዛሬ ደግሞ ቀጥ ብላ ሩታ እንግዲህ ሄርሜላ ቤት ትሄዳለች። ይመኑኝ ይሄ ነገር ዛሬ ይቀጥላል ብዬ ነው ማስበው። አብርሽም ማን እንደተናገረ ምን እንዳሰቡ ሊያወጣ ይችላል። ገባችሁ? ግን ልጃችሁን በስነስርዓት ማሳደግ የማትችሉ ከሆነ ለአሳዳጊ ስጦታ ይሻላችሁ። ሁሌ በልጅ ይደብራል በጣም። ከቻላችሁ ከፍቅር እየተማሩ ሁሌ ማለት ነው። ከፍቅርና ከፉአድ ተማሩ ማለት ነው። ይኸው በድብቅ ልጃቸው እያሳደጉ ነው። አንድ ቀን ቪዲዮ ላላመጡም ባይዘው እንደውም ፉአድ ነው 2 ቪዲዮ አመጣ መሰለኝ በቪዲዮ ዩቱብ። ፍቅርዬ ግን ምንም ነገር ስለ ልጇ በመጥፎ ነገር እንዲጠራ አትፈልግም። ባይዘው ልጃቸውን በስርዓት ድብቅ አድርጎ እያሳደጉ ነው። ገባችሁ? ቪዲዮ ላይ አያወጡም፣ ፎቶ ነው የሚያወጡት። ከዛ ውጭ ግን ቪዲዮ አልነገዱበትም። እና ቢያንስ ለልጃችሁ አስቡ። ነገስ ምንድን ነው መልሳችሁ? ምንድን ነው መልሳችሁ? ለማንኛውም ላይክ አድርጉ።